فأما الرجاء بلا عمل عند تسفى ማድረግ ወይንም ደግሞ መከጀልማ ያለ ምንም ስራ ቁጭ ብሎ ማለት ነው ጫት ያላመጠ በዱዓ ነው ይላል በዱዓ ነው ጫት እየበላ በዱዓ ነው ይላል ኢና ሊላሂ ወኢና ኢለይሂ ራጂዑን ጫት እየበላ ጀነት እኮ የኛ ነው ይላል አይሰግድም ወላ ምን አይልም ቁጭ ብሎ ማለት ነው ምን ይላል ኧረ ጀነት እኮ ለኛ ነው እንጂ ለማን ነው የተፈጠረችው ይላል يا أخي في الله نبياتنا عليه الصلاة والسلام عندنا يالوت إن صلعة الله غالية نكو يا الله يعني جنة ودنج الله نمي فرات بعبادة ليت أنكروا هنا سوى تنجي زي دنيا لا يسيقلدوا ينبروا سوى تشاهقين مالتنا سبحان الله سلازي فأما الرجاء بلا عمل يا لمن مسرا ما تسفى ما درق فهو غرور السراس مشود راس ما تالنو وتمن مذموم يتوجزوا يهونو تسفى ما درق يتوجزوا يهونا منيوت مالت نبينا عليه الصلاة والسلام الكيس من دان نفسه وعمل لما بعد الموت بلت سو تقولي سو مالت راسون يتحسسب نفسيون يتحسسبنا كموت بهلا لالو عالم ጥሩ የሆነ ስራን ይሰራ ነው አሉ ነብያችን አለይሂ ሰላቱ ወሰለም ሞኝ ሰው ማለት ደግሞ አሉ من اتبع نفسه هواها ويتمنى على الله الاماني ያሉ የራሱን ነፍስያ ነፍሱን ዝንባሌ የተከተለና እንደዚህም ደግሞ ويتمنى ይመኛል አሉ ነገ አላህ ዘንድ ጥሩ ነገር አለኝ ጀነት አለኝ ብሎ የሚመኝ ሆነ ከዚህ ሰው የበለጠ ሞኝ ሰው የለም አሉ ነብያችን عليه الصلاة والسلام سبحان الله ስለዚህ ሳትሰራ ዝም ብለ ተስፋ ማድረግ ጀነት ለኔ ነው የተሰራው ማለት የተፈጠረው እኔ ካልገባሁበት ማን ይገባል ስንት አለ ባረከላሁ ፊክ ለአላህ Subhanahu Wa Ta'ala ስንት ባሪያዎች አሉት ስንት የሚፈሩት ለይለ ወነሃራን አላህን عز وجل የሚገዙ በጣም በርካታ የሆኑ ባሪያዎች አሉት ለአላህ ተባረከ ወተዓላ ስለዚህ ረጃእ ስናደርግ ያለ ምንም ስራ ከሆነ ምንም አይጠቅምም ማለት ነው ረጃእ ሲደረግ በምን መሆን አለበት يعني በዒባዳ ላይ በስራ ላይ የተቆራኘ መሆን አለበት طيب ሰውየው ማለት ነው እንዳልኳችሁ ጫት እየበላ አው አምስት አውቃት ሶላቶችን አይሰግድም وكذلك ايضا ምላሱን አይጠብቅም የነብዩን ሱና አይከተልም ቁጭ ብሎ ጫት እያላመጠ በዱዓ ነው ይላል እኔ ምንም እንደዚሁ በቃ ጀነት እንገባለን እያለ ብዙ ሰው ሐቂቃ እንደዚህ ብሎ የሚያስባል በዱዓ ነው በቃ በዱዓ ነው ብሎ የሚያስበው ይሄ በዱዓ ነው የሚባል ነገር ምን እንደሆነ እኔ ምንም ሊገባኝ አልቻለም طيب الله سبحانه وتعالى كو ዱዓን يعني ያቆራኘው ጫት እየበላህ ለምነኝ አይደለም አላህ ያለው ምንድነው ያለው وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعاني فليستجيبوا لي وليؤمنوا بنا በቃ በኔ በኑ እኔ ደግሞ ያዘዝኳቸው የሆነውን ትእዛዝ ይፈጽሙ خلاص شرط አለው እኮ ዝም ብሎ አይደል طيب ጫት እየበላ አላህ ብትል ማንም አላህ Subhanahu Wa Ta'ala አይቀበልህም ምክንያቱም حرام የሆነ ነገር እየበላህ ስለሆነ ጫትና ዱዓ የሚያገናኘው ነገር የለም ስለዚህ ቁጭ ብለ ጫትህን እያላመጥክ ፍየል ይመስል ጫትሽን እያላመጥሽ የምለው ሴትም ስላለ ነው ጫት የሚቅም እንደውም ከወንድ የባሰ የሆኑ የጫት ሞተሮች የሆኑ ሴቶች አሉ ኢና ሊላሂ ወኢና ኢለይሂ ራጂዑን ጫት የሚያቃቅሙ ማለት ነው የተለያዩ ወሬዎችን እያመጡ ሱብሃንአላህ العظيم ስለዚህ ያለ ምንም ስራ ከሆነ ተስፋ የምታደርገው ዝም ብለ ተቀመጠህ ፍየል ይመስል ቅጠል እያላመጥክ ይሄ የማይሆን ጉዳይ ነው ማለት ነው طيب